ሰው ሁሉ ነገር ተሳክቶለት ገንዘብም ዝናም ኖሮት ላይደሰት የሚችለው በምን ምክንያት ነው? ሁሉ ነገር ያላቸው ሰዎች ለምንድነው ጭንቀትና ድባቴ ውስጥ የሚገቡት? ሰሞኑን አንድ ታሪክ አንብቤ ግድ በቃ ሼር ማድረግ አለብኝ ብዬ አሰብኩኝ። ይሄ ነው ታሪኩ። ወጣት እያለሁ ሀብታም ነበርኩኝ፣ ጥሩ መልክ ነበረኝ። የሰራሁት ገንዘብ ገና በወጣትነት ጡረታ የሚያስወጣ ስለነበር ስራ አልሰራም። የምኖረው ኒውፖርት ቢች ካሊፎርኒያ ስለነበር ቀኑን ሙሉ ሰርፍ እያረኩ ነበር የምውለው። በዓለም ላይ እድለኛ ሰው እንደሆንኩ ነበር የሚሰማኝ። የምፈልገውን ነገር ነው ማደርገው፣ ግን ምንም ደስተኛ ልሆን አልቻልኩም። ሰው የመሆን አንዱ አካል ነው ብዬ አምኜ ህይወቴን እየቀጠልኩኝ ነው። ስሜቱን ዴድ ኢንሳይድ ብዬ ነው የምገልጸው። በጣም የባዶነት ስሜት ይሰማኛል። የምፈልገው ነገር ሁሉ አለኝ፣ ግን አሁንም በህይወቴ በጣም የጎደለኝ ነገር እንዳለ ይሰማኛል። ችግሩ አሁን ነው የሚመጣው። በሚገርም ሁኔታ አለኝ የምለውን ነገር ሁሉ አጣው። ያለብኝ የቁማር ሱስ ሁሉን ነገር ወሰደብኝ። አንድም የቀረኝ ነገር የለም። ሁሉን ነገር አጥቻለሁ ስላችሁ ሁሉንም ነገር ነው ያጣሁት። ቤቴን፣ ስራዬን፣ ገንዘቤን፣ የነበሩኝን ሴቶች በሙሉ አጣሁኝ። እነዚህም ብቻ አይደለም፣ ቤተሰቦቼ ሳይቀሩ ከዱኝ። ሁሉም ነገር ቀርቶ እኔና እኔ ብቻ ቀረን። ጎዳና ላይ ወጣሁኝ። ሁሉን ነገር በአንዴ ማጣቴን ለማመን ከበደኝ። ለመረሳት ስለፈለኩ ከነበርኩበት ከተማ ወጥቼ ቱሰን ወደምትባል ቦታ ሄድኩኝ። የቀረችኝን ገንዘብ እዛው ለመጨረስና ራሴን ለማጥፋት። ይህ ነበር እቅዴ። እዛ ከገባው በኋላ አንድ ቀን የሆነ በረሃ አካባቢ ብቻዬን ሆኜ አንድ ትንሽ ድመት ተመለከትኩኝ። እሷንም የሆነ ሰው እዚሁ እንድትሞት ጥሏት እንደሄደ ያስታውቃል። ቤተሰቦቼና ጓደኞቼ እንደሆኑት መሆን አልፈለግኩም። ገና ሳገኛት እንዳየችኝ ነበር ደስ ያላት። እየተንቀጠቀጠች ነበር። ወደ ቤቴ የወሰድኩ እና ተንከባክቤ ወደ ጤንነት እንድትመለስ ረዳኋት። በጣም ብዙ ምግብ በላች። ከዛ እግሬ ላይ መታ ጋደም ማለችና እንቅልፍ ወሰዳት። በጣም ተደነቅኩኝ፣ ምክንያቱም ማንም ሰው እንደዚህ እምነት አሳይቶኝ አያውቅም። ይቺ ድመት ምንም አልተጠራጠረችኝም። መጥፎ ሰው እንዳልሆንኩ ያየችው የመጀመሪያ ፍጥረት ነች። ይህ አጋጣሚ ሁሉን ነገር ቀየረልኝ። ድንገት በህይወቴ የማላቀው የደስታ ስሜት ተሰማኝ። ምን እንደሆነ ልረዳው አልቻልኩም። ድሮ ሳደርግ የነበረው በየዊኬንዱ ከቆንጆ ሴቶች ጋር መውጣት ደስ ይላል፣ ግን በዚህ ሰዓት የተሰማኝን ሀሴት አልሰጠኝም ነበር። ያ ይሰማኝ የነበረው የባዶነት ስሜት ጠፋ። የሆነ ውስጤ የሙሉነት ስሜት ተሰማው። ድመቷን ደስተኛ፣ ጤናማና ደህና ሆና ማየት ብቻ ነበር የምፈልገው። የምታሰማው ልስልስ ያለ ድምፅ ልቤን ይነካዋል። ለቀጣዮቹ 10 ዓመታት ስንከባከባት አሳለፍኩኝ። በእኔ ላይ ያላት እምነት ጠፍቶ አያውቅም። እኔም ለማስጠበቅ ሁሉን አደርጋለሁ። በህይወቴ ዝቅታ ላይ ሁሉ ከኔ ጋር ለመቆየት ፈቃደኛ የሆነችው እሷ ናት። ያ ሁሉ ሀብት እያለኝ ያልተሰማኝን እርካታ በዚህ ወቅት ለምን ተሰማኝ? ብዙዎቻችን ደስተኛ ያልሆነው ራስ ወዳድ ስለሆንን ነው። ለካ ለራሳችን የሚሆነንን ነገር ብቻ የምናሳድድ ከሆነ ምንፈልግበት ቦታ ደርሰንም ባዶነት ይሰማናል። እኛ ላይ የተመሰረተ ብቻ ከሆነ ህይወት ትርጉሙ ትንሽ ይሆናል። ደስታ ያለው ከኛ ውጪ ለሆነ አካል መኖር ስንችል ነው። እኛ ምክንያት የሌላ ሰው ህይወት ሲቀየር፣ ለሌሎች እፎይታን ስንፈጠር። ለራሱ የኖረ ሰው ሮጦ ሮጦ ቦታው ላይ ሲደርስ ግራ ይገባዋል። ህይወት ትርጉም የለሽ ትሆንበታለች። በቃ ይሄ ነው ማለት ይጀምራል። ሀብት ማፍራቱ በጣም ጥሩ ነው፣ ግን ለራስ ብቻ በምታደርጋቸው ነገሮች ውስጥ ደስታን ከጠበክ ነው ስህተቱ። ደስታ ያለው ሌሎች ሰዎች ጋር ነው። ከራስህ ወጥተህ ለሌላ ሰው ሁን። የዛኔ በህይወትህ የሆነ የጎደለ ነገር መሙላት ይጀምራል። የሌሎችን ህመም ስታከም ሳታቀው የራስህ ህመም ታክሞ ታገኘዋለህ። ከራስህ ያለፈ ትልቅ ነገር ውስጥ ተሳትፎ አድርግ። የሌሎችን ችግር ስትፈታ የራስህ ችግር መደብዘዝ ይጀምራል። ለራስ ብቻ ማሰብና ትኩረት ማድረግ ህይወትን ትርጉም የለሽ ያደርጋታል። በጣም ስለገረመኝ ነው ይሄ ታሪክ። ኮሜንት ላይ ነው የአንድ የዩቲዩብ ስለ ደስታ የተሰራ የዩቲዩብ ቪዲዮ ነበረ። እሱ ላይ ኮሜንት ላይ ገብቼ ነው ይህንን ታሪክ ያነበብኩት። በጣም ነው የገረመኝ። ይሄ ኮሜንት በእንግሊዝኛ ነበር የተጻፈው፣ እኔ በአማርኛ ትርጉም የሆነው። ሌላም እንደዚህ የሚመሳስሉ ኮሜንቶች እዛው ፖስት ስራ ይቻሉ። ለዚህ ሰውዬ ይህች ድመት 10 ዓመት ጨመረችለት። ላይፉ ላይ ፐርፐስ ሰጠችው እና ምን አልኩኝ? ለዚህ ነው ማለት ነው አንዳንድ ታዋቂና ሀብታም ሰዎች የሚፈልጉበት ደረጃ ከደረሱ በኋላ ሀብታም ከሆኑ በኋላ ግራ የሚገባቸው። ከዛ በኋላ ደግሞ ቻሪቲ ላይ መሳተፍ ይጀምራሉ፣ በጎ አድራጎት ላይ ይሳተፋሉ ምናምንና አዶ ነው። እስቲ ስለዚህ ታሪክ የተሰማችሁ ነገር እናንተ ንገሩኝ።